ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮ አፕዴት ቤተሰቦች እንደምን ዋላችሁ? ከተለያዩ ታማኝ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በየቀኑና በየሰዓታት ልዩነት የምንለቃቸው አዳዲስ መረጃዎች ቶሎ እንዲደርሷችሁ ኢትዮ አፕዴትን አሁኑ ሰብስክራይብ አድርጉ። ቪዲዮ ለሌሎች እንዲዳረስ ላይክ እና ሼር ማድረጋችሁ እንዳይረሳ። እስከ መጨረሻው አብራችሁን። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ በአዲስ አበባ ከትግራይ ከመጡ የፖለቲካ ሰዎች ጋር ጦርነት እንዳይነሳ በሚያስችሉ ጉዳዮች ላይ በመካከር በተካሄደ ውይይት ላይ ባደረጉት ንግግር ታግለን ጦርነቱ እንዳይነሳ እናድርግ ሲሉ ተናግረዋል። አቶ ጌታቸው ግጭት ከመነሳቱ በፊት ማድረግ ያለብንን ነገር አስቀድመን እናድርግ፣ መስራት ያለብንን በሚስጥር እንስራ። አሁን ትግራይ ላይ ያለው ኃይል ለማንም የማያስብና የሚጨነቅ አይደለም፣ ለታጋዮችም ሆነ ለህዝቡ አያስብም ብለዋል። ግጭት ከመነሳቱ በፊት ማድረግ ያለብንን ሁሉ እናድርግ። አንድ ግጭት ከተነሳ ግን የፌዴራል መንግስቱ ቁመን ተመልከት፣ ስራውን አትስራ ማለት አንችልም። ግጭት ከመነሳቱ በፊት መወገድ ያለበት ኃይል ይወገድ ሲሉ ተናግረዋል። በትግራይ ክልል ከየካቲት 20 ጀምሮ ሰልፍ እንደሚካሄድ ተሰምቷል። ሰልፉ ግዛት ይመለስልን የሚልም እንደሆነ ተዘግቧል። ከሰሞኑ የፌዴሬሽን ምክር ቤት በትግራይና በአማራ ክልል አወዛጋቢ ቦታዎችን በተመለከተ ያሳለፈው ውሳኔ ለህወሓት ትልቅ መነቃቃት እንደፈጠረለትም ተነግሯል። ላለፉት 5 ዓመታት ከመንግስት ጋር በጋራ እየሰራ የሚገኘው ኢዜማ የብልጽግና ፓርቲ በነጋዴዎች ላይ ያደረሰ ያለውን አስገዳጅ የገንዘብ ማሰባሰብ አጥብቆ ተቃወመ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ገዢው የብልጽግና ፓርቲ በመጪው ግንቦት ወር ይካሄዳል ተብሎ ለሚጠበቀው 7ኛው ጠቅላላ ምርጫ የሚውል የገንዘብ ድጋፍ ከነጋዴው ማህበረሰብ በአስገዳጅነት እየሰበሰበ ነው ሲል ከሷል። ፓርቲው በዛሬው ዕለት ባወጣው መግለጫ ድርጊቱ በአስቸኳይ እንዲቆም ጥሪ አቅርቧል። ኢዜማ ማንኛውም የፖለቲካ ፓርቲ ለምርጫ የሚሆን ሀብት ማሰባሰብ የሚችለው በብሔራዊ ምርጫ ቦርድ ህግ ድንጋጌዎች መሰረት ብቻ መሆን እንዳለበት አስታውሷል። ይሁንና ብልጽግና ፓርቲ የሚመራውን መንግስት መዋቅር በመጠቀም የፓርቲ አባል ካልሆኑ ባለሀብቶች፣ ነጋዴዎች በስልክና በአካል በመሄድ በማስፈራራት ገንዘብ እያሰባሰበ እንደሚገኝ ደርሼበታለሁ ሲል ወንጅሏል። ከዚህ ቀደም የመንግስት ሰራተኞች ደሞዝ ለፓርቲ ተግባራት ሲቆርጥ መቆየቱን ያስታወሰው ኢዜማ አሁን ደግሞ የኑሮ ውድነትና የተሳሳተ የግብር ፖሊሲ በጫና ላይ የጣለውን የንግድ ማህበረሰብ በግዳጅ ለገንዘብ ድጋፍ መጠየቁ እጥፍ ድርብ በደል ነው ሲል በይኖታል። ገዢው ፓርቲ የመንግስት መዋቅር በእጁ መሆኑን ተገን በማድረግ የሚያደርገውን ይህን እንቅስቃሴ የዲሞክራሲያዊ ግንባታ ተስፋን እንደሚያጨልም አስጠንቅቋል። ገዢው ፓርቲ ለመድብለ ፓርቲ ስርዓት ቁርጠኝነት ካለው ሌሎች ፓርቲዎችም የሚደግፉበትን መንገድ ማመቻቸት ሲገባው እንዲህ ባለ አሳፋሪ ተግባር መሰማራቱ ተገቢ አይደለም ሲል ነቅፏል። ፓርቲው ለብሔራዊ ምርጫ ቦርድ ባስተላለፈው ጥሪ በህግ የተሰጠውን ስልጣን በመጠቀም የገዢው ፓርቲ ህገወጥ የሀብት ማሰባሰብ እንዲያስቆም ጠይቋል። ቦርዱ ይህንን ጉዳይ በዝምታ ማለፍ የለበትም ሲል አጽንኦት ሰጥቶታል። በጋራ ለሚሰራው መንግስት ደግሞ የህዝብና የሀገርን ሀብት ለፓርቲ ዓላማ መዋል እንዲያቆምና የዲሞክራሲ ስርዓቱን ከማቀጨጭ እንዲቆጠብ አሳስቧል። የተወደዳችሁ ኢትዮ አፕዴት ቤተሰቦች ለዚህ ሰዓት ከተለያዩ ታማኝ የመረጃ ምንጮች የያዝናቸው መረጃዎች እነዚህ ነበሩ። ከቆይታ በኋላ ሌሎች መረጃዎችን ይዘን ድጋሚ እንመጣለን። እስከዛው በያላችሁበት ሰላም